የአራዳ ልጆች ዘር ለገበሬ ሲሉ ያልገባው ካለ በአሜሪካ የሚኖሩ ትውልደ ሶማሊያውያን የወረደባቸውን መከራ ይመርምር። ካንተ ጋር በብሔር ወይም በዘር የተጋመደ ሁሉ ስልጣን ላይ ወጣ ማለት ሁሌም አንተ ትጠቀማለህ ማለት አይደለም። ትውልደ ሶማሊያዊቷ ኢልሃን ኦማር በዩኤስ ኮንግረስ የመጀመሪያ ሶማሊያ ሴት ተመራጭ ስትሆን ሶማሌና ሶማሊያውያን በደስታ ፈነጠዙ። ሴትየዋም እንኳን ለናንተ ለትውልድ ሀገራችንም ተርፋለሁ በማለት አለሁ ማለት አበዛች። ከፕሬዝዳንት ዶናልድ ትራምፕ ጋርም ጣማ መለካካት ጀመረች። በኢልሃን የተበሳጩት ትራምፕ አሸባሪን ትደግፊያለሽ የሚል ክስ በተደጋጋሚ ያቀርቡባታል። አንቺም ቆሻሻ ጓደኞችሽም ቆሻሻ ናችሁ፣ ወደ መጣችሁበት መባረር አለባችሁ በማለት በተደጋጋሚ ዝተውባታል። አጅሪትም ብትሆን የዋዛ አይደለችም። ትራምፕ ዘረኛ ናቸው ከማለት በዘለለ ይሄ ሰውዬ ለሀገሪቱ አደጋ ነው፣ ለአሜሪካ ትራምፕ አያስፈልግም እያለች በአደባባይ ዘለፋ ማሰማቱን ተያይዘዋለች። ኢልሃን ለሶማሊያዎች ታሪካቸው ብቻ ሳትሆን ተስፋቸውም ነበረች። ለአሜሪካ ኮንግረስ የተመረጠችውም በወገኖቿ ሰፊ ድጋፍ ነው። ነገር ግን ሶማሊያውያን ምልክታቸው እስክትሆን ኢልሃንን መደገፋቸው የትራምፕ ጥቃት ኢላማ ከመሆን በዘለለ የፈየደላቸው ነገር የለም። ከሰሞኑ ስደተኞችን ወደ ሀገራቸው ለመመለስ ትኩረት ሰጥተው እየተንቀሳቀሱ ይገኛሉ። እቅዳቸው ከሰመረ ከ20 ዓመታት በላይ በአሜሪካ የኖሩ ትውልደ ሶማሊያውያን ሳይቀሩ ወደ ሞቃዲሾ መጠረዛቸው የማይቀር ነው። በመከራ የተገኙ ግሪን ካርዶች ይሰረዛሉ። ለዓመታት የተገነቡ ቤተሰቦች በአንድ ጀንበር ይፈርሳሉ። አስገራሚው ነገር ግን ተስፋ የጣሉባት ልጃቸው ምንም ማድረግ ሳትችል መቅረቷ ሲሆን ሶማሌዎችም የአህያ ባል ከጅብ አያስጥልም የተባለው እየደረሰባቸው ይገኛል።